ሌላው ደግሞ እዚህ ላይ የምናየው ስትራክቸራል ኤንድ ላንዲንግ ሴቲንግ ነው። ላንዲንግ ማለት አንድ ደረጃ ወጥተን የምናርፍበት ማለት ነው። ይሄ ላንዲንግ ይባላል። እዚህ ላይ ይሄንን እንመርጣለን። እዚህ ላይ የምናየው ስቴር ስላብ ቲክነስ ይላል። ይሄኛው ስቴር ስላብ ቲክነሱ እዚህ ላይ የምናየው ስቴር ስላብ ቲክነስ እንደምንፈልገው አጀስት ማድረግ እንችላለን። ይሄንን 200 ከሆነ 200 ወይም በሴንቲሜትር 20 ሴንቲሜትር ብለን እንሰጠዋለን። እዚህ ላይ የምናየው ሌላ ኮኔክሽን አለ። ይሄ ኮኔክሽን ደግሞ ከላይኛው ስላብ ወይም ሶሌታ ጋር ያለው ኮኔክሽን ነው የሚነግረን። የስቴሩ ሄዶ ከላይኛው ያለው የሶሌታ ወይም ስላብ ጋር የሚገናኝበት ኮኔክሽን ነው። ይሄ ኮኔክሽን ደግሞ እዚህ ላይ የሰጠን 300 ብሎ ነው የሰጠን። ይሄንን በራሳችን አጀስት ማድረግ አለብን። ይሄኛው ከላይኛው ያለው ስላብ 150 ነው። ይሄን 150 ፕላስ ይሄኛው እዚህ ላይ የሚኖረው ፊኒሺንግ አለ። እዚህ ላይ ማቶኔላ ወይም እዚህ የፊኒሺንግ ማቴሪያሎች አሉ። ፒቪሲ ሊሆን ይችላል። የነሱን ጨምረን አድ ማድረግ እንችላለን ማለት ነው። ይሄኛው እዚህ ጋር የምናየው የስላቡ ነው 150 እለዋለሁ። እዚህ ላይ የሚጨምረው የፊኒሺንጉን ነው። የፊኒሺንጉን 50 ወይም 5 ማለት ነው። አንድ ላይ 20 ይሆናሉ። እዚህ ጋር የምናገኘው ሎር ላንዲንግ ነው። እዚህ ላይ የምናየው ላንዲንግ ላይ የምናገኘው ኮኔክሽን ነው። ይሄ እዚህ ላይ ያለው የምናየው ሴክሽኑ እዚህ የምናየው ሴክሽን 200 ነው የሰጠን ባይ ዲፎልት። እኛ የምንፈልገው ያው 200 ነው። የስላቡ 150 አለ፣ የፊኒሺንጉ 5 አለ። አንድ ላይ 200 ብለን ሰጥተናል። ሌላው እዚህ ላይ የምናገኛቸው ስትራክቸራል ታይፖች አሉ። እዚህ ጋር ይሄንን ስንመርጥ እዚህ ላይ የምናየው የኮንክሪት፣ የእንጨት እና ብዙ አይነት ታይፖች አሉ። ይሄንን እየመረጥን ለምንፈልገው እንጠቀምበታለን። ሌላው እዚህ ጋር ታች ይሄንን ስመርጥ እዚህ ላይ ስትራክቸራል ኤንድ ላንዲንግ ሴቲንግ ብያቸዋለሁ። ይሄኛው ደግሞ ትሬድ ሴቲንግ ነው። ይሄኛው እግራችን የሚቀመጥበት ወይም የሚያርፍበት ቦታ ነው። ይሄንን ኖዚንግ የሚባል አለ። ይሄ ኖዚንግ ማለት ከስቴራችን ከትሬዳችን ወጣ ብሎ የሚገኝ ሲሆን ይሄንን እዚህ ላይ ማስገባት እንችላለን ማለት ነው። እዚህ ላይ የምናገኘው ቲክነስ ደግሞ እግራችን የሚያርፍበት እዚህ ላይ የምናየው ሰርፌስ ማለት ነው። እዚህ ጋር ሂድን ሆኖ የምናየው እዚህ ጋር ኖዚንግ የሚባል አለ። ይሄን እዚህ ላይ ወጣ ብሎ የሚታየን ማለት ነው። ይሄ የሚጠቅመን ምንድነው? ውሃ ወደ ውስጥ እንዳይገባና በቶሎ ስቴሩ ወይም እዚህ ጋር ፊኒሽ የተደረገው ማቴሪያል ይሄንን ስትራክቸር እና ይሄንን እንዲያገናኝ የተደረገ ማቴሪያል ውሃ ገብቶ እንዳያበላሸውና በቀላሉ እንዳይበላሽ ለማድረግ ነው። ይሄ ኖዚንግ ጥቅሙ ቶሎ በቀላሉ እንዳይበላሽ ያደርግልናል። እና ይሄንን አጀስት ማድረግ እንችላለን። ከዚህ 30 ወይም በሴንቲሜትር 3 ሚለው ነው። ይሄንን እንቀንሰው 60 ሚለውን ወደ 40 ብለን አስገብተናል። ሌላው ይሄኛው እዚህ ጋር የምናየው የሃንድሬል ነው። ብዙ አይነት የሃንድሬል ታይፖች አሉ። እዚህ ጋር ሲምፕል ዋየር ፍሬም ይላል። እዚህ ጋር የሚያሳየን ፕሪቪው አለ የሚታየው። ይሄንን እያየን መምረጥ እንችላለን። እዚህ ጋር አሁን ውድ ፖስት ይላል። እነዚህ ውድን ሬሎች ናቸው። ይሄንን መመርጥ ከሆነ ይሄንን አስገባለታለሁ ማለት ነው። ከዚህ ላይ እንደምናየው ሬል ሴግመንቶች አሉ። እነዚህን እንመርጣለን። እነዚህ የምናያቸው ሬል ሴግመንቶች እዚህ ጋር የምናየው በውስጥና በውጭ ሬል ያለው ነው። እዚህ ጋር ደግሞ ወይ በውስጥ ወይ በውጭ መጠቀም እንዲያስችለን ነው። ይሄኛው ደግሞ በአንድ ሳይድ ብቻ መጠቀም የሚያስችለን ኦፕሽን ነው ማለት ነው። ለምሳሌ ያህል ይሄንን በመርጠው እዚህ ጋር ቀይ አድርጎ የሚያሳየን ባንድ ሳይድ ብቻ ነው። ይሄኛው ውስጥ ብቻ እንዲሆንልኝ ከፈለኩ ደግሞ የውስጥን ሴሌክት አድርገዋለሁ።